አንድ ጽሁፍ ላይ እንዲህ የሚል ነገር አይቻለሁ። ምናልባት ይህን የጻፍነውና የምንናገረው ዛሬ አርሲ ላይ ስላልሆነ ነው የሚል አይቻለሁ። እውነት ነው። አርሲ ላይ ብንሆን ኖሮ በጣም በሰቀቀን በእንባ በለቅሶ ወገኖቻችንን እየቀበርንና እንዲሁም ደግሞ ገዳዮቻችን እያሳደዱ ወገኖቻችንን ሳንቀር ራሳችንን ለማዳን እየሸሸን የምንሆንበት ጊዜ ነበር። የአርሲው የከፋ ቢሆንም በእያንዳንዱ ክልል ውስጥ ሞት የለም ማለት አይደለም። በእያንዳንዳችን ውስጥ በእያንዳንዳችን ጉያ ሞት እንሰማለን። በየዕለቱ በየሰዓቱ የወገኖቻችንን ሀዘን የወገኖቻችንን እንባ በዓይናችን እናያለን። ነገር ግን የአርሲውን ለየት የሚያደርገውና የከፋ የሚያደርገው በዓላማ ተደራጅተው ኦርቶዶክሳውያንን ለማጥፋት መነሳታቸው ነው። ለዚህ ፍትህ ያስፈልጋል። ስለዚህ እያንዳንዳችን በሚዲያም በአካልም በሆነ ነገርም ለበላይ አካልም ሆነ ለሚመለከተው አካል ይደርሳል በምንለው ሁሉ ልንጮህ ይገባል። ፍትህ ለአርሲ ኦርቶዶክሳውያን።